ሰዎችን ስለምን ገርጂ ቅርብ ነበርሽ እኮ ለም አናግሪኝም ነበር አትደውይልኝም ነበረ። እኔ ያላወቅኩኝማ። አይ ይሁን ችግር የለውም። ቀንዳላ ዝግ ቤተሰቦችን በቃ እሺ 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 ባይ ሙን ባይ ሜርሲ ሜርሲ ቡቡ። እሺ ምን ላረግ ነበር? አሁን ደግሞ ገስት እናስገባ፣ ጌም እንጫወት። ምንድን ነው ምን እናርግ? ቆይ ላክላት። ምን እናርግ? አይ ተውት ተውት። እንዴት ነህ ሙን? እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰ። ምን ይሰራልሻል እናት አለም ይሄን የሚያክል ነገር? አይቆረጠዋለሁ። ስተኛ አይቀረጥፍሽም? ለሆነ ፕሮግራም ፈልጌው ነው እኮ ረዘማ በጣም። እስቲ ከለሮቹ ትርጉም አላቸው። እስቲ ሊያቸው። ኧረ የለውም። ቢራቢሮ ስዕል ምናምን ነው። ሰማያዊ ቀለም ነው። ስንት ብር ነው የተሰራሽው አሁን ይሄ? አንድሽ ምን ነው? 100 ዳቦ። አይ ጌታን ለፕሮግራም ፈልጌው ነው። እግዚአብሔርን እኔ ጥፍር ምናምን መሰራት ብዙም አልወድም። ለፕሮግራም ፈልጌው ነው እኮ እየነገርኩ ነው። ለፕሮግራም ስለፈለግኩት ነው ማርያምን እንጂ ያልሰራ። አዎ ፈታው። ብቻሽን ነው የምትኖሪው? ዶሮ በላሽ ሰርተሽ ብቻሽን? አይ በቤት ሂጄ ነበረ። አንተ ጋር እንዴት ነበር ባህሉ? ባህሉ ቆንጆ ነበር፣ እግዚአብሔር ይመስገን ጥሩ አለ። ዋናው እሱ ነው፣ ሌላው ትርፍ ነው። ስጋ አልበላሽም? ስጋ አልበላሽም? በልቻለሁ። ኧረ ግብረ ስጋስ? ይህን ለመጠየቅ ነው። እንዴት አሻው? እኔ አልጾምም፣ ስለዚህ ችግር የለውም። አለ ሰርቪስ የሚያደርግ ሰው? እኔ አልጾምም። ሰርቪስ የሚያደርግ ሰው አለ ወይ? ምን እየመጣ አገልግሎት የሚሰጥ ሰው አለ ወይ? አይ እኔ ፍቅረኛ አለኝ እኮ። እጅሽ ነዋ ፍቅረኛሽ። ይሄን ለማለት እኮ እንዲህ ዙሪ። አይ እኔ አለኝ እንዴ ምን የሌለኝ መስሎኝ? እውነት አለኝ፣ ፍቅረኛ አለኝ።
የሚያስብል ነገር ነው። ይሁን እስቲ ይሁን፣ እሺ ይሁን በይ እንግዲህ። ሰላም ሁኚ። ቻው። ጉድ እኮ ነው ዘንድሮ። የሆነ ሰው ልጋ አስገባ ነበር ከገባች እንዴት አመሻሙ? ደህና መሸሽ አለው። ደህና ሰላም ነሽ? አለው። እንዴት አመሻ? ውሎ እንዴት ነበር? ውሎ ጥሩ ነበር። አሪፍ ጊዜ ነበር። ከመሸ ነው ቤት የገባሽው? አመሸሽ? 3 ሰዓት ተኩል ምናምን ገባሁ። አገኘሽ መኪና? አገኘሁ። አያስፈራም መንገዱ? ያስፈራል፣ ግን ያው ግዴታ ሆነብኝ። እና አልደከመሽም? ወዲያው ወደ ላይ ገባሽ? ትላንትና ዋርኒንግ እንትን ብሎኝ ነበረ እዚህ ጋር እና ኮፒ ሊንክ አስደርጊ ላይ ግቢና ምናምን ብሎኝ አሁን ገብቼ ኮፒ ሊንክ አድርጉልኝ አልኳቸው። ምን አድርገሽ ምን አለሽ? እንጃ ትላንትና የምንድን ነው የጎሳኝ ሙዚቃ ከፍቼ ነበር። ከዛ የሆነ ኮፒራይት ምናምን ብሎ የሆነ እዚህ ጋር የሆነ ኖቲፊኬሽን መጣብኝ። ከዛ ማታ ደግሞ የሆነ ጌም ጀመርኩኝና የሆነ ሪስትሪክሽን ምናምን መጣ። ምን ሚን የሆነ ብቻ ስነግራቸው እንትን አጥፍተሽ ውጭ ምናምን ብሎኝ ኮፒ ሊንክ አስደርጊ ምናምን አሉ። ከዛ አሁን እስቲ ከመተኛቴ በፊት ትንሽ ደቂቃ እንትን ልበላቸው፣ ላዋራቸው፣ ኮፒ ሊንክ ያርጉልኝ ብያቸው። አይ ዋናው ደህና መሆንሽ ነው። አንተስ ሁሉም ውሎ እንዴት ነበር? ውሎ ቆንጆ ነበር፣ እግዚአብሔር ይመስገን ጥሩ ነበር። እሺ ስለዚህ በቃ ደህና ደር። ታፕታፕ አስደርግሽ። ደህና ደርሽ። እሺ ሮባ አንተ ደህና ሰው የለም። ምንድን ነው ላይቭ ላይ ደህና ሰው የለም። ጆይን የምናደርግበት ራሱ ደህና ሰው የለም። እስቲ እንዲህ ብዬ ልግባ እኮ የሆነ አደገኛ ቤት ልገባ ነው። ዴሎክ ዛሬ ገስቱም የዞረበት እኮ ነው። ገስትም ያለው ሰው የዞረበት ነው። ሆስት ላይም የዞረበት ሰው ነው ያለው። አንድ ደህና ሰው የለም። ያቺ ማናት ቅድስት ፋኖ ምናምን የምትባለው አንሷል። በቃ አልቀጣም አለች እኮ ወጣች። ገገማ ፋራ እኮ ኬካይ ብላ ከበላም የሚነቀው የተባለው ለዛ ነው። ውይ ጨጓራ በሽታ ነው የምታስነሳው በኢየሱስ ስም። አሁን ከእሷ ጋር
ሴክስ እያረክ ዙሪ ስትላት በስመ አብ አቤት አቤት ድርቅና ወይ ከላይ ውጪ ስትል ውይ ጊፍተሮቿስ ምን ብለው ለእሷ እንደሚሰጧት የምር ምን እናገኛለን ብለው በእያንዳንዱ ነገር እየነቀለች ነው የምታስቸግር ንቅል እያረገች አንተ ምንድነው በአማርኛ ሰው ትሳደባለህ? አንተ የሆነ ቪዲዮ አይቼ አውቃለሁ። ያንተ ቪዲዮ ሰው አትሳደብ እሺ፣ አያምርብህም። በዛው ናውጣ። እሺ ሌላ እንፈልጋለን። እሺ ሌላ ሰው እንፈልግ። ዛሬ እንደውም እንደዛ ነው ማዝገው። ሰው ሁሉ ያደረገውን ነገር እያረኩ ነው ማዝገው። ዛሬ ስጋ ስበላ በስቴኪኒ ቧጭሮ የጠርሴ ነው ዝም ብሎ የሚደሙ እንዴት ነው ማን? እግዚአብሔር ይመስገን። እንዴት ነሽ? አሎ ሰላም ነው አሎ። እንዴት ነሽ? ቆይ አንዴ እግዚአብሔር ይመስገን አለ። ምን አርግ ነው ቤቲ? ምን አርግ ነው የምትይኝ? ምንድነው አንተ 80 ጊዜ ስለክልህ ቢያንስ እንኳን እኮ ሀይ ተብሎ እኮ ይኬዳል እኮ አይደል እንዴ? ሰው እኮ አንዴ ዲክላይን አረገብሽ ማለት እኮ ማውራት አይችልም ማለት እኮ ነው። ሰው 96 ጊዜ ትልካለሽ ብሎክ እስካረግሽ ድረስ አሁን ሰላም ለማለት ነው፣ ሰላም ለመንሳት ነው። ሰላም ለማለት ዲክላይን አረጋለሁ ትልካለሽ፣ ዲክላይን አረጋለሁ። አይ በስተመጨረሻ ዝም ይልክልክ ነው ወጣ ስለነበረ። እሺ ምን ልታዘዝሽ? ለምንድን ነበር የፈለግሽ? አይ በቃ ሰላም ልልክ ነው፣ ማውጣት ትችላለህ። ሰላም ለማለት ነው። ሰላምን የነሳሽ በትንሹ በትንሹ 90 ጊዜ አይሆንም የላክሽው? አይ 90 ጊዜ አላኩት። ለእውነት ለመናገር ስንቴ ነው የላክሽው? ስንቴ ነው የላክሽው? አንድ ሶስቴ ልኬልሃለሁ። ሶስቴ ልኬልሃለሁ መሰለኝ። አንተ እንደዚህ አትይኝ። አስተፍረላ ማለት ወይ እኔ ምን አይነት ሰው ሶስቴ ትላለች እንዴ? ስንቴ እንደላከች በስመ አብ። እጄ ዛሬ ተሰባብሬያለሁ።
ሰሞኑን ግን ቲክቶክ ላይ በጣም ቆንጆ ሴቶች በዝተውብኛል። ለምን እንደሆነ እኔ እንጃ። ወይስ እኔ ጋር ብቻ ነው? አዲስ ፊልተር ነው። አረ ኖርማል ፎር ዩ ፔጅ ላይ ላይክ ማድረጋቸው ምናምን ብታዩ በጣም ያማምሩ አሉ። ሪፖስት አድርገው ማንም ልፋጫም ሪፖስት ላድርግ እንዴ? ሽማግሌ ለሚደክለው እኔ ምን አገባኝ? ሪፖስት አድርጌ ፌመስ ማድረጋት ሪፖስት አድርጋት አላለኝም። ላቭ ሪያክት አድርገላሽ ትላለህ። አለቀ። ሆ እኔ ወንዶች ለምንድን ነው ገስት ላይ ሪኩዌስት የምታደርጉት? ወንዶች ለምንድን ነው? ፕሮፋይል ፒክቸርሽን ነው እዛ ጋር ያረግሻት ከኋላ ወይስ ሌላ ፎቶ ነው? ሌላ ነው። ወዳጅነት ፓርክ ነው የምትሄጂው? ይሄ ወዳጅነት ፓርክ አይደለም። የት ነው? እኛ ሰፈር እዚህ ወደ ላይ። እንዴት ነሽ? ደህና ነሽ? ምን እያረግሽ ነው ላይቭ ላይ? አንተ ምን እያረግ? ሰዎችን እያወሩ። አሁንም ሰዎችን እያወሩ። ታዲያ መጀመሪያ ለምን አልመለስሽልኝም እንደዛ ብለሽ? አይ ተመሳሳይ ነገር ነው መቼም ላይቭ ላይ የምንገባው ሰው ልናወራ አይደል? አይ ላይቭ ላይ የሚገባ ሰው ለመጨፈር የሚገባ አለ፣ ጌም ለመጫወት የሚገባ አለ፣ ብዙ ነገር የሚያደርግ አለ። አይ እኔ እንኳን ጌምም አልጫወትም፣ አንዳንዴ ነው የምገባው። አቅሻለሁ የሆነ ቦታ እንጂ የታና ይሳቀኛል። የት ታውቀኛለህ? እኔ ሰፈሬ መገናኛ ነው። የት ታውቀኛለህ? የምትውይው ሴት ነው? እኔ ቤት ከቤት አልወጣም። ቤትሽ ምን አለ? ቤት ነው የምሰራው። ቤት ፀጉር ቤት አለኛ ግቢ፣ እዛው ነው የምሰራው። ፀጉር ነው የምትሰሪው? ሜካፕ እና ጥፍር። ፕሮፌሽናል ነሽ? አይ ገና ጀማሪ ነኝ። ኦኬ ጥሩ። እሺ ጥሩ። በቃ መልካም ምሽት። ፕሮፌሰር ጆሲ ማን ነው? ፕሮፌሰር ጆሲ ይላል።
የለም በቃ ገዝት ላኩ። አይ ዛሬ ቀልጠፍ አለለም። ዛሬ የሀዘን ቀን እኮ ነው። ዛሬ የሀዘን ቀን ነው። እንዲሁም ላስቃችሁ ብዬ ነው የገባሁት እንጂ ሰው ሞቶ አይደለም። የሰው መሞት ያለመሞት ጉዳይ ሳይሆን እንጂች እንትን አጋጥሞን ነው። አሁን አንድ ቆንጆ የሴት ብትገባ ሽንትን ሸንቼ እስክመጣ ሪታ እንዴት ነሽ? ደህና ነሽ ወይ? አብረን ያሳለፍነው ሙን ሰላም እንዴ፣ እንዴት ነሽ? ገባሽ እንዴ? አለን። እስቲ ቪዲዮ አብሬ ሀዩ። እሺ ወላሂ ብታምኑም ባልታምኑም ፈርስት ታይም ነው ቪዲዮ እንደዚህ ላይቭ ስገባ ማለት ነው። ችግር የለም እኛም ፈርስት ታይም ነው ብለን የለመድነው። ትለምጃለሽ፣ ማይለመድ ነገር የለም። እና ቪዲዮ ራሱ የቱ ጋር እንደሆነ ልክልሻለሁ ነው ሪኩዌስት አክሴፕት አድርጌያለሁ። የት ነው የምትኖሪው ሀዩ? ያው ልኬልሻለሁ። ይታያለሁ። አትታይም? የለም ሴቭ አድርጊው እስቲ። አልደረሰኝም። ከታች የቪዲዮ ምልክት አለ። እሱን ነክተሽ ሴቭ አድርጊው። ሴቭ ኦኬ። ሜሪ እንዴት ነሽ? ሀዩ ወይ ሙን ወላሂ ላገኘው አልቻልኩም። ቆየሽብን ማማ። ላከልሽ እኮ አሁን ሲልክልሽ አክሴፕት አድርጊው። ፊልተር አልፈልግም። እሺ እንዴት ነሽ ሀዩ? ፊልተር አልፈልግም ግን ፊልተር እያደረገብኝ ነው። ያርገው፣ ችግር የለም ይሁን። እሺ እንዴት ነህ? ሰላም ነህ ወይ? አለው። እንዴት ነሽ? እንዲህ ሳይሽ ባለትዳር ትመስኛለሽ። አይ አይደለሁም። እንዴት ነህ? ልጅስ አለሽ? አይ ምን እያለቀው ምን ባለትዳር አይደለም። ማንን አሁን የሳምሽው? የእናቴን እጅ ነው የሳምኩት። ነው እንዴ? አንዴ እስከዛ ኮሜንት ላይ ያሉትን አዋሪያቸው ነገር ሰላም ነው። እንዴት ናችሁ ገሙን ጓደኞች? እሺ
ሰላም ልለው እሺ መተናል። በአመቱ አረ እንደምንሰነበቱ ምን እያልሽ ነበር? አደረኩሽ? ምን እያሉሽ ነበር? ኧረ ብዙ ነገር የተባለ ለምሳሌ ከብዙዎቹ አፍንጫ ብቻ ሌላስ? ምን ልትሰሪ ገባሽ ምናምን ተብያለሁ። አልቦለኩትም ታዲያ እንደዚህ ያለሽ? አይ ምንም አላልኩም። ያ ሁሉም ቤተሰቦች ናቸው። ሰላም ልለው እንዴ ስለምወደው አልኩኝ እኔ። እሺ ለምንድን ነው የምትወጂኝ ማሪ? ደስ ትለኛለህ ወላሂ። ማለት ላይክ አያለሁ አንዳንዴ የምሰራቸውን ቪዲዮች፣ አንዳንዴ ብቻ ሳይሆን ከጀመርክ ጊዜ ጀምሮ በጣም ነው ማየክ እና አይ ኖ ላይክ ጥሩ ነገር እንደሚኖር በጣም የሚወድህም የሚጠላህም ሰው ብዙ ሰው ሊኖር እንደሚችል ምናምን አያለሁኝ። እኔ ላይቭ ገብቼ አላውቅም። ቲክቶከርም ምናምን አይደለሁም፣ ተጠቃሚም አይደለሁም። እንደምታየው ፎሎወር ምናምን የለኝም። አንዳንዴ ስራ ሰራበታለሁ ምናምን፣ አንዳንዴ በቃ ዝም ብዬ ነው ማየው። እንትን አይደለሁም፣ እንደዚህ ተጠቃሚ አይደለሁም። ብዙ ልልህ ፈልጌ ነው። ግን አይሃለሁ። ብዙ ሴት አይወድህም አይደለ? በቃ እኔ ላይክ ደስ ይለኛል እውነታ። አይ አይደለሁም፣ ባለትዳር አይደለሁም። ፍቅረኛም የለሽም? የሚያወራ ሰው ስለምወድ ነው የምወድ ነው። ፍቅረኛ የለሽም? የለኝም። ስንት ዓመትሽ ነው? እኔ 26 አልሄደም እድሜያችን ትንሽ። ፍቅረኛ አንፈልግም? ሄዷል። ልጅ አይደለሁም ግን በቃ ካላህ ነው ምናምን። ክርስቲያን ሰው ታገቢያለሽ? አላገባም። ክርስቲያን ሰው ብታገቢ ፈልግልሽ ነበር ባል። እስካሁን ሙስሊም ማቀው የለም። ሙስሊም ማቀው ሰው ካለ አስታውቅሻለሁ። አመሰግናለሁ። እኔ ያለው መሆን አይ ሙስሊም ከሆናችሁ ሙስሊም። ኧረ እኔ አልፈልግም። ትዳር ፍለጋ የገባኋት መሰልከው? አይ ጥሩ ሰው ልታገኝ ትችላለሽ፣ አይታወቅም። አባ ሀይር የሚባሉ እኔ አልፈልግም። ብዙም አንድ ጊዜ እንትን ላውራህ ምናምን ፈልጌ ነበር። ስራ እንድንሰራ ምናምን በጣም ፈልጌ ነበረ። ምን አይነት ስራ? አይ ጀስት ላይክ ማስታወቂያ እንድትሰራልኝ ምናምን ፈልጌ ነበረ። እኔ ትራቨል ኤጀንሲ ያለኝ። የራስሽ? አዎ። ትራቨል ኤጀንሲ እኮ ማስታወቂያ ለመስራት ከባድ ነው። አዎ። አይ ግን ምኑ ይከብዳል? ያን ያህል አይደለም እኮ ኖርማል ቲኬት ኦፊስ ነው። ቪዛ አታስመጡም? አትልኩም? ሰው እንልካለን ምናምን አትሉም? አይ እንደዛ ይሄ ፎሪን ምናምን እንደዚህ አይነት ስራ አይደለም የምንሰራው።
ምንድን ነው ጀስት ስራሽ? ትኬት ኦፊስ ነው፣ ትራቭል ኤጀንሲ ነው። ያው የነጋዴ ቪዛ ምናምን ነው የምንሰራው እንጂ አንልክም ሰው እንዲህ ለነዋሪ ምናምን አንሰራው። ካናዳ እንዲንልካለን ምናምን የሚሉት ውሸት ነው ብዙ ጊዜ እና እንደሱ አይነት አብዛኛው ውሸት ነው። አልሰራም፣ እንደዛ አይነት ነገር አልሰራም። አይ ጥሩ። እስቲ እናወራለን። እስቲ አዎ እናወራለን። ማስታወቂያም ከቻልክ ትሰራልናለህ። በዛውም ደግሞ ኢንቫይት እናደርጋለን። ዱባይ ምናምን ብትሄድ ደስ ይለኛል። ማንም ቲክቶከር አልቀረም እኮ ዘንድሮ። ዱባይ ለመሄድ አሁን ስንት ነው የምታስከፍሉት? ሮዳስ ቦንድድ ፎርም ቴንኪዩሽ። ዱባይ ለመሄድ ብዙም አይደለም፣ ላይ 100,000 ብር አይጨርስም አሁን ላይ ዋለው። እና በነፃ ነው የምትልኩኝ ወይስ ከፍዬ? ስንት ከፍዬ ነው የምትልኩኝ? አይ እንዴ አንተንማ ደስ እያለን በነፃ አትቀልጃ። አጠፋም መቼማ ዱባይ ሄደህ አትጠፋም ማለት። አይ ነው ወላሂ ቀልድ አይደለም። የምር ወላሂ ላኩኝ። እንደዛ ከሆነ ሂድ እንዴ ኢንጆይ አድርግ እንጂ። ምን ላይፍ እኮ ደስ ይላል እኮ ወጥቶ መምጣት፣ ትራቭል ማድረግ እኮ በጣም ደስ የሚል ነገር ነው። እስቲ እናያለን። በሚቀጥለው ሳምንት ይጠፋል ምናምን ይሉኛል። የሚቀጥለው ሳምንት አርብ ላይ ላኩኝ። ዱባይ ምን ላደርግ እጠፋለሁ? ምን አለ የሚቀጥለው ሳምንት? አይ እረፍት፣ አሁን ከስራ እረፍት የሞላሁት አሁን ነው እና እረፍት የሚያልቀው እስከሚቀጥለው እኮ። እዛ ሂደህ ደግሞ የምትቆይበት ጊዜ ይኖራል። ዱባይ ሄጂ 3 ቀን ከቆየ አይበቃም ወይ? አይበቃህም? አይበቃም። ለምን? አይ ትንሽ ነው እኮ 3 ቀን። በጣም ማለት ምን ታያለህ በ3 ቀን? በዛ ላይ ፈርስት ታይም ነው አይደለ የምትሄደው? ስንት ቀን ነው አንቺ ያሰብሽው? ስንት ቀን ልትልኪ ነው? በጣም በትንሹ 1 ሳምንት ብትቆይ። ምልህ ብዙ የምታያቸው ነገሮች ይኖራሉ። ከተማዋ ትልቅ ናት። በዛ ላይ ከሄድክ ደግሞ አትመጣም። እንደዚህ በቃ የሆነ ዞረህ ምናምን እንደዚህ በ3 ቀን ምናምን አትጨርሰውም። ብዙ ማየት የምትፈልጋቸው ነገሮች ይኖራሉ። ሾፕ ታረጋለህ ምናምን። ገባ? እስቲ እናወራለን። ትልኩኛላችሁ? ምንም ችግር የለውም። በአንድ ሳምንት ያልቅላችኋል ቪዛ ፕሮሰሱ? አዎ ያልቃል። 4-5 የስራ ቀን ነው የሚፈልገው ቪዛው። አይ ወላሂ እኔ ወላሂ አልዋሽም። ፕላስ ደግሞ አወራሃለሁ። ወላሂ ብዬ አልዋሽም። ፕላስ ደግሞ አወራሃለሁ። ምልህ አሁን አጋጣሚ ላይ የመግባት ቻንሱን ስላገኘሁ ነው ይሄን ያልኩህ እንጂ ኖርማሊ ባልገባም የሆነ አስተካክለን ምናምን እንደዚህ ምን ቢሰራልን ምናምን ብለን ኦፊስ ራሱ አውርቼ ነበረ እንደዚህ ስለ አድቨርታይዚንግ ምናምን። ግን በቃ አጋጣሚ ዛሬ ስገባ ብዙ ሰው የለም ገስት ላይ እና እስኪ በዚህ አጋጣሚ እንደውም ተዋወቀዋለሁ ምናምን አወራዋለሁ ብዬ ነው። በቃ እናወራለን፣ ችግር የለውም። መርሐባ። ቴክስት አድርግልኝ። እሺ እሺ፣ አወራሃለሁ። እሺ አዩሽ። እሺ ቴንኪው። እሺ በጣም እውነት አከብራለሁ። ቴንኪው። እሺ ቴንኪው። እኔም በጣም አመሰግናለሁ።
ያው አቡዲ አለ። አቡዲ እኮ ዱባይ ነው ይቀበለው። አቡዲ እመጣለሁ እናንተ ጋር ከላኩኝ የእውነታቸውን ከሆነ። ኧረ በጣም ብዙ ሰው ይኖራል የሚቀበልህ። እኔ አምሹር ወላሂ አወራሃለሁ በስነ ስርዓት ምንም እንዳታስ። እሺ እሺ ሙኒ በቃ መልካም ምሽት። እሺ ሀዩ እሺ ቻው። እሺ አስወጣኝ አስወጣኝ ቃሉ ትንሽ ከበድ ይላል። ኧረ ፈጠንክባት ሮባ እውነት የምሯን ነው። መቼ ጨረሰች? ምን ነገር ላደርግ ነበረ? ገስት ላኩሽ። በቃሉ ሰብስክራይብ አረገን ጋይስ። በቃሉ እናመሰግናለን በጣም። ፎቶ ምናምን ኮሜንት አርግልን በቃሉ። ሰብስክራይበሪ ነው ጋይስ። በቃሉን ቴንኪው በሉልኝ። ሊሊ እንዴት ነሽ? ሳልጨርስ ደስታ የበቃሉ ደስታ። በቃሉ ቆንጆ ሴት አስመለጥከኝ። ሰብስክራይብ ስናይ ቆንጆ ሴት አስመለጥከኝ በቃሉ። አንድ ኮፍያ ላክ በቃ በቃ። ምን ላደርግ ነበረ? አረ ወንድ አሁን አቡሽ አንድ አማራ መዲ ምናምን የምትባሉ ወንዶች ምን ትሰራላችሁ? ሀበሻ በላይ እንትን ምናምን ለምንድን ነው እንደዚህ አይነት ነገር የምታረጉት? ቆይ ለምንድን ነው ገስት የምትልኩት ወንዶች? ሌላ ቆንጆ ሴቶች ላኩ። ቆንጆ ሴቶች እና ጉዞ ሊሄድ ነው እያልኳችሁ ነው ጋይስ። ከነገ ወዲያ ጠዋት ድሬዳዋ ሄዳለሁ። ሮባ ነገርኩ። ትኬት 9,000 እግዚአብሔር በቃል ውስጥ ስፖንሰር አድርገኝ 9,000 ነው ያወጣሁት ለትኬት። እንግሊዘኛ የሚሰማ ሰው አለ? ጊፍተራ 9K ፎር ዋን ፍላይት። የምር አይ ፔድ 9K። ደርሶ መልስ 9K 1400 ሄዳችሁ ድሮ ታድላችሁ። በቃሉ ትሰቃላ። የምር ሰሃር ዴቪስ ዊዶን ኬር ካላረግሽ እዚህ ምን ሰራልሽ? አንቺ የሸርሙጣ ልጅ፣ አንቺ አህያ ውጭ ከዚህ። ምን ልርዳ ብሮ? አይ ምንም አትርዱኝ። ድሬዳዋ ልሄድ ነው። ድሬዳዋ ያላችሁ ኮንታክት አድርጉኝ። ብትረጂኝ ደስ ይለኛል። ሰላም ግን
ስንት ቀን ነው የምትቆየው? ቅዳሜ ሄጄ ሮብ ነው የምመለሰው። በትሬን ቢሆን ጥሩ ነበር። ትሬን ስንት ብር ነው? በባቡር ግን 9 ሰዓት ሙሉ መጓዝ እሱ ነው አዛ እኮ በባቡር ዘጠኝ ሺህ ልብስ ምናምን ልግዛ። አሁን እንገዛለን ነገሩ ሮባ ታገናኛለሽ ዘሪውን ለስራ ነው። ኖ ላይ ነው ሀገር ላይ ነው የሚሄደው። ሀረርም እሄዳለሁ እኮ ገና ግባ ብለው እንጂ እንዞራለን። ሀረርም እሄዳለሁ። በትሬን 700 ነው። ሲሪየስሊ 700 ብር ነው ትሬን። እግዚአብሔርን በትሬን ነበር የምሄደው እንደዛ ከሆነ። እመጣለሁ፣ እንገናኛለን። አናኪውን መቼ ነው የምትመጪው እንዴ? ነይ ግቢ። ቆይ ትመጫለሽ እንዴ? በሰላም ተመለስ ወንድም። አናኪውን እንዴት ነሽ? አለው ለሞን እንዴት ነህ? እንኳን አደረሰ ራሱ አላልሽኝም። ቢዚ ነበርክ? አይ ቢዚ አልነበርኩም። እኔ ጀስት ውጭ ያላችሁ ሰዎችን እንኳን አደረሳችሁ ምናምን አልለው ብር ምናምን ትጠየቁ ብዙ ሰው ብር ስለሚጠይቃችሁ እኔም እንደዛ እንዳላስጨነቃችሁ ብዬ ነው ዝም የምላችሁ እንጂ ቢዚ አልነበርኩም። ብትኝ አይ ነበር። አብሽር ካልክ የምር ትመጫለሽ እንዴ? ብያለሁ። መቼ ነው የምትመጪው? ከአንድ ወር በኋላ። ከአንድ ወር በኋላ? ከአንድ ወር በኋላማ ገና ነሻ። ምን ለግንቦት 20 ነው የምትመጪው? ባላልስማ ከአንድ ወር በኋላ በዓል ለማክበር አይደለም፣ ጀስት ለቫኬሽን ነው የምመጣው። ለበዓልማ ቢሆን አሁን እመጣ ነበር። ችግር የለውም፣ ፈታ እንላለን። አብሽር በቃ ፒስ፣ እንገናኛለን። ኮንታክት አድርጊኝ፣ አትጥፊ። እሺ ሞዬ አለሁልክ። እሺ አላኪን። እሺ ነይ፣ አሪፍ አሪፍ ቦታ እናሳይሻለን። እሺ ሞዬ ቴንኪው። እሺ ማሬ። እሺ ባይ። እሺ ባይ። እሺ ድሬ ከመጣ ገንደቦዬና እዮብ እንዴት ነህ? ሩታ ወይ ወንድ ሌላ አለ። እንዴት ነሽ? አለን። ደህና ነሽ? ደህና ነኝ። እንዴት አመሸሽ? አለው እግዚአብሔር ይመስገን። ወንድምሽ ነው ልጅሽ ነው የሚጮኸው? የሲስተር ልጆች ነው። የራስሽ ቤት ተከራይተሽ የምትኖር መስሎኝ ነበር እኮ። አይ ከሲስተር ጋር ነኝ። እና እንዴት ነሽ? አለው ደህና ነኝ። ድሬዳዋ ሄዳለሁ ሰምቼ እኮ ነው። አዎ ሄዳለሁ። ምን ነው ጠበቃ አምጣልኝ፣ እከፍላለሁ። እውነት አይበላሽም እንዴ? ኧረ አይበላሽም፣ ያመጡልኛል ጓደኞቼ ሲሄዱ። ምን ያህል ሙሸበክ? ኧረ ብዙ አይደለም፣ ለመያዝ እንዳይከብድ ሁለት ጋዜጣ ምናምን ይበቃኛል። ግን እከፍላለሁ፣ እውነት አስገባላለሁ። ስንት ነው አንዱ? እኔ እንጃ አሁን ላይ ያለውን ዋጋ አላውቅም። ጓደኞች ሲያመጡ ስንት ነው መከፍ?
ውይ ኧረ አልከፍልም ለነሱ። ካገኘሽ ይዤልሽ እመጣለሁ። ካረሳሁት አስታውሽኝ። እሺ ቴክስት አደርግልሃለሁ። እሺ። ገና ለሀገሩ እንኩኝ የት እንደሚገዛ አላውቅም። ኧረ ሀገሩ ላይ እንዳለ ነው ያለው። ባለፈው 60 ብር ነው የላከልኝ። ለ60 ብር ነው ልክልሃለሁ የምትይኝ? ኧረ ብዬ ጨምሬ ልካለሁ። ኧረ ስለታዘዝከኝ ብቻ እሺ ስላልከኝ ብቻ እውነት ጨምሬ ልካለሁ። አይ ችግር የለውም። እሺ እስቲ ብቻ አስታውሽ። እሺ ቴክስት አደርግልሃለሁ። እሺ ቻው። ዮና ቴንኪዩ። ሜምበራችን ስንት ደርሰው? 265 ሮባ ገስት ላይ ያለውን ሰውዬማ የሴት ፎቶ አድርጎ ቲክቶክ ብሎ እዛ ሄደ። ሰው ሸውድ። ስሙ ጆኒ ይላል እኮ ስሙ ላይ ስገባ ጆኒ ይላል። ከላይኛው ዩዘር ኔሙ ጆኒ ይላል። ስሙ ግን ቲክታክ ብሎ የሴት ፎቶ አድርጎ ልኳል ሪኩዌስት። እኔ እኮ ስንት አይነት ሰው እንዳለ። እሺ ጽዮን እንዴት ነሽ? ደህና ነኝ። እንዴት ነክ? አለሁ ዳሽ አለሁ። ቅድም ለምን ወጣክ? እያወራሁክ እያለ አይ የጨርቆሷ ነሽ በግተራ መሬት ላይ ለምን ተቀመጥሽ ምናምን እያልከኝ አልነበር እንዴ? ጠዋት ላይቭ ገብቼ የምን መሬት በፎቶዬ ምናምን ላይቭ ገብቼ። ሆሳና የት ነው? ጫካ ውስጥ ነው ያልሽኝ? ተራራ የት ሀገር ነው ያልሽኝ ነበረ? አዎ ይርጋለም ነበር ያልኩት። ይርጋለም። እንዴ እና ታዲያ ፎቶሽን እኔ የማይበት ምን ዕዳ አለብኝ? በነገራችን ላይ በጣም ነው የምትመቸኝ። መመችሽ ከሆነ ቪዲዮ አብሪ። አድናቂክ ነኝ። ቪዲዮ አብሪ። መብራት የለም። መብራት ሲመጣ ትገቢያለሽ። አተኛም ወይ ለምትሉ ቆይ እንትን ድሬ ልሄድ ነው እና ተዘጋጁ ጋይስ፣ ተዘጋጁ። የሆነ አሁን ፎንቲ ሊቀጠቅጠኝ በቃሉ። እንዴት ናሆሜ እንዴት ናችሁ? ፍራይዴስ ሰብስክራይበሮቼ ሲያወሩ እናንተም እድሉን እንትን እታች እንዳወራቸው መቼም ትረዱኛላችሁ። እናንተ የምራችሁ ነው። ታኩር አንተ አውቀው መሆን ሰምተሃል? አንተ ጋር ቀድሞ ወሬ ይደርሳል ብዬ ነው። ታኩር ተደርጓል እንዴ? አላቅም፣ ግን እንዴት ነው ሀክ የሚደረገው? እኔ ጌታ ምስክሬ ሁሉም ሰው እየጻፈልኝ ነው። ሰርች እናድርግ ውስጥ አይ አንዳንዶቹ እንደ ፕሮፋይል ይቀይሩ የለ ከተንተነ ካሉ በኋላ እኮ የት አለ ታዲያ? የት አለ ታኩር? የት አለ ታኩር? አስረድተን እንደምናውቅ እኮ ለምንድን ነው ሰው ቱ ስቴፕ ቨርቲፊኬሽን ማያበራው? ከዛም በኋላ ደግሞ ስልኩን ከኖርማል ስልኩ አውጥቶ የሌላ ስልክ ማይከተው? እኔ አሁን ስልክ ማንም ሰው አያውቁም። ድንገት የቴሌ ሰው ራሱ እንዳያስገባው። አንተ ገስት ገብቶ ነበረ ታውቃለህ? መቼ አይደለም ገስት ላይ ገብቶ አሁን ነቅሎ ወጣ እኮ። ገስት እያወራ ነበር እና ነቅሎ ወጣ ማለት ምን ማለት ነው? ኔትወርክ ይሆናል ያቋረጠው። ነቅሎ ስለወጣ ነው ተዘረፈ ያሉት ነው አይደለም? ምናልባት ገስት ላይ ሲያወራ ሌላ ሰው መስሏቸው ነው። ለደውለት እዚህ ደውለት ጀለሶቹ ናቸው እያሉ ነው። ግን ታኩሬ ገስት ላይ ላውድ ስፒከር ላይ አድርገው ታኩሬ ሀክ ተደረገ ምናምን የሚሉት አይ ላይቭ ላይ ይጽፈውልን እኮ
ሲለውን ላይ አድርገው በእናትህ አቡ አሰማን። እጭ ሲያስጠላ ደህና ወሬም ቢሆን ሊሆን ይችላል። አሰማን እንደዚህ ለወሬ ጥማት እና አሁን አስወጣቸው ተደርጓል። ታኩሪ ቢዝነስ ሆናለች ሸጣው ነው ይላል። ስንት ያወጣል ግን? እኔም መሸጥ እፈልጋለሁ በእናትህ። እንደ አነስ ያለ አገዝ ምን አይነት 300 ሺህ እና አሁን እንትን አለ ተመለሰው ቬሪፊኬሽን አድርግ በለው። ስልኩን ይቀይረው። ሰው የሚያውቀውን ስልክ ከሆነ ይቀይረው። የት ነህ? ተስተካክሎለታል። ሰው ሌላም ሰው ገብቶበት ተስተካክሎ የእሱ ደግሞ እየሄደ ነው መሰለኝ። 2 ምናምን ደረሰ። ይቀይረው። እንደዛ ከሆነ ይቀይረው። ቀፎን ጆ አስተካከለለት ነው። ሰው ገብቶበት ነው እንዴ? ሰው ሌላ ሰው ገብቶበት። እንደዚህ እኮ ነው በቃ። እንዴት ሰው ይገባል? ግን ስልኩን ካላገኘ ነፋው እንደ አካውንቱን ታኩሪ ትላለች። ያረብ አልነፋውም አንቺ እንደሚነፋው። አይ ታክ ሀክ ተደርጎ ነበረ። ከዛ በኋላ መለሰው አሉ። ባከኔ እኔ ያልተደረገ መስሎት ነው እንግሊዘኛ ስለማያነብ። የምሬ ነው። ይሄኔ ሴኩሪቲ ኤንድ ፐርሚሽን ላይ ሲገባ ዝም ብሎ አይፎን 14 አይፎን 50 ምናምን የሚል ሲያሳየው ወይኔ ሀካክ ብሎ ነው። ይሄኔ አልተደረገም። አልባነነውም እንግሊዘኛው እንዴ። ጆካ 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 ያራዳ ልጅ። ኧረ እባክሽ አንበሳሽን ስታገኝ ሻርክና ሞተር ነው የመጣው። እኔ ትንሹን አንበሳን የተባባልን ሲጀምር ማለት ከዛ ይበልጣል እኮ። ስንት 5,000 ምናምን በወር 5,500 አንበሳ ትሰጣለህ በወር። ጆከር ኔትወርክ ስልክ ተደወለለት። ጭማዳ ሲዞት ነው አካውንቱን ሪታይ። እኔ የምልህ ናሁም እስጢፋኖስ ግን ምን ለብቶት ነው ይሄ የእንትናን ቪዲዮ የሰራበት ላይ የአሃዝ የሚጻፍበት ላይ እንትን የጻፈው የፊደል ላይ በቁጥር የጻፈው ናሁም መጥቻለሁ ወይ? አሁን መጣል ፍራይዴ ጠፍታችሁ አይቻችሁ አላውቅም። አለም ምን ስብሰባ ላይ ናችሁ? አይ እንደዚሁ ስለ ኑሮ ቲክቶክ ላይ ሞንን ምን ምን ኢንተርቪው እያደረጋችሁት? ሞን ይሄ ኤክስፒሪየንስን እያካፈልኳቸው ነው። ቂጥ እያሳዩ ገረፉ። ቂጥ ሰሞኑን ደግሞ ጠልተሃል። በዚህ ወር ትተሃል ማስገባት ሴቶችን። አረ ይገባሉ። እኔ ስለማይገጣጠም ነው እንጂ እኔ ያለ ሴት መኖር አልችልም። ይገባሉ። ጎበዝ። ናሆሜ ግን ምን ተገኝቶ ነው? ቀልቷል። በቃ ጸጋው ደም ቀየርክ እንዴ? ጆካይ ጸጋው በዛ ምን ታደርጊዋለሽ? እንግዲህ መቻችሁ ትጫወታላችሁ ወይስ አንበሳ ካወረድክ እኔና መሆንን እንሆናል? ሁኑ። ተው እኔ አላምንም። ያንተ አንበሳ ተው እሰጣለሁ። አንተ ሰጠው አይደል? ረስቼው እኮ አልፈልግም። በአንድ ወር ልክ ከኔ ስትወጣ እዛ ጋር ይሄ ሞኝ አመነኝ እኮ ብለህ ሰምቻለሁ እኮ። ኧረ አላልኩም። እኔ እወድሃለሁ፣ አከብርሃለሁ። አውቃለሁ ጆከር እንደምትወደኝ አውቃለሁ። አሁን ችግሩ አንበሳውን ካመጣ እንትን ነው። ለምን እንደው ረስቼ እኮ ነው። እመጣለሁ ስል ሌላ ገስት ላይ ይገባሉ። ሞንስ እኮ አሁን ሁለታችሁ ከሆናችሁ ሞን ለፍራይዴ አንተ ሞን ለእኔ ጆከር ለፍራይዴ
ለምን ሆነ አትቀጣም? በአንበሳ ልጮትም እኮ ጆከር ትሰጥለታለህ። እኔ ስለማልወጣ ቅጣቴ ነው ትንሿ አንበሳ ናትሽ እኮ ለእኔም ለፍራይዴዎችም ለሁለት አካፍላችኋለሁ። ሁለት ሻርክ አሮበክ አንዳንድ ሻርክ እንዴት 10 ሺህ በአንድ ጊዜ ይቀጣል? ብራስ እና እኮ መሆን ለእኛ ለአንድ ሰው መሆን ተቀጣ። በቃ ተጫወት። እንደዛ እርግጠኛ ሆንክ ነው እንደምናሸንፍ እርግጠኛ ነው። ቤስት ኦፍ 10 በ5000 መግባታችን ነው። በ5000 ቅጣት በ5000 ነው። 3 ቅጣት ይኑረው። ከዛ ወይ ደግሞ ከዛ አንደኛው ላይ ጊፍት ይኑር። አንደኛው ላይ ጊፍት ይኑር። በቃ ለኔ አማራጭ ስለሚሆን በቃ እንደዚህ ይሻላል። አንደኛው ፊትን ታሳየን በሚሊዮን 1 ሚሊዮን ከሰጡ እኔ አንተ ልቀይር፣ እኔ ለአንተ ፊቴን እለግሳለሁ። 1 ሚሊዮን ከወረደልህ ያለ ደብል እኔ ፊቴን አሳያለሁ ነው። ማን ይወርድልኛል? ስንት ጥላት አለኝ አወርዱላል። ፈጣሪ ቀይር። 1 ሚሊዮን አወርዱ። ወላሂ አሰጣለታለሁ። 1 ሚሊዮን እያልኩ ልጆት አንድ ሚሊዮን ካገኘ በደብል አለ በትሪፕል ከሆነ በታፕ ማለት ነው። ይኸውላችሁ ባይዘዌ ማለት ነው። እኔ ፊት ታፕ ካላደረጋችሁ ታፑ ስለማይቆጥር 1700 ሰው እኔ በታፕ 4000 ንግባ። ቅጣት በ5000 ነው። ሌትስ ጎ አስደንግጠው ታፑን ያራዳል። እንደተባባል ነው ጋይ ሁላችሁም ታብ ስክሪን ነው። ሰው ነው ያለ። ታብታብ አድርጉ። እኔ ጋር 1200 ሰው አለ። ታብታብ አድርጉ። ሌላ ማን ነበር? እኔ ጋር 800 ሰው አለ። ታብታብ አድርጉ። ምን ሆናችሁ ነው? እንትኑ ብቻ ይሄዳል ብዙ አረ እነሱ እንዴት ነው የሚሄደው? ጋይስ ኤቭሪባዲ ደብል ታፕ አድርጉ። ጀምሩት ታፑን ያራዳ ልጆች። ኤቭሪባዲ ደብል ታፕ ጋይስ። ደብል ታፕ ጋይስ። ሌትስ ጎ come on guys 2000 አለፉን። ወይኔ በላቸው ስፒች ቻሌንጅ መጥቷል ጋይስ። ጋይስ አንድ ሰው ልብ ወይኔ ተቋረጠ። የሱ ተቋረጠ። ልብ ጋይስ ልብ አንድ ሰው ስጡኝ። ልብ ጆከር ምንድን ነው ጠፍተህ የምትመጣው? ልብ ስጡኝ ጋይስ። አንድ ልብ ቴንክ ዩ። እሺ ሞልተናል ጋይስ። ደብሉ ሞልተናል። ደብሉ ላይ ቆይ አልሞላ። ቆይ ተረጋጉ። ስሜት አያቱን አሁን ደብል ነው። አሁን ታፕታፕ አሪፍ ነው ሄደው፣ ግን 300 ሰው ብቻ ነው። ደብል ያላችሁን የሌላችሁን ደብል ላይ ነው። ቁሪም ጭንጫም ካካም በ5000 ነው ቅጣት። በ5000 ወይኔ ጫጫታ አራት Yes. ዮሴፍ ግላቭ ያለው ሰው ግላቭ ልቀቁ። ግላቭ ያለው ሰው